በኢትዮጵያ ባለፉት 3 ዓመታት የሚፈጸሙ ሰብአዊ መብት ጥሰቶች መጨመራቸውን የኢትዮጵያ ሰብአዊ መብት ድርጅቶች ጥምረት ዳይሬክተር ገልጸዋል። በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ የሰብአዊ መብት ድርጅቶች በየጊዜው ዘገቦችን ቢያወጡም የተጠያቂነት ስርዓት ባለመስፈኑ ለችግሮቹ መፍትሄ መስጠት አልተቻለም ተብሏል። ወኪላችን ኢሳያስ ገላው ዝርዝር ዘገባውን ይዟል። በግጭት አውድ ውስጥ የሚፈጸም ሰብአዊ ጥሰት ባለፉት 3 ዓመታት አሳሳቢ ደረጃ ላይ መድረሱን የሰብአዊ መብት ድርጅቶች ይገልጻሉ። ወይዘሮ ዘውድነሽ በላይ እርሳቸውና 40 የሚደርሱ ሴቶች በጦርነት አውድ ውስጥ ጥቃት ተፈጽሞባቸው አጥፊዎች ምንም አይነት ቅጣት ሳይፈጸምባቸውና እነርሱም በይቅርታ ሳይካሱ ዛሬ ላይ መድረሳቸው ቁጭት ፈጥሮብናል ይላሉ። ጦርነት በመጣ ቁጥር ልባችን አይምሮአችን ትክክል ሳይሆን ልብሳቸውን ለብሰው በመናይ ሰዓት ውስጣችን እንዴት እንደሚቆስና እንደሚደማ ሁላ እንደዛ ነውና ቢያንስ እንኳን እንደዚህ አይነት ነገር ሲደርስብን የሆነ መንግስት እርምጃ ወስዶ ለኛ የሚሆን ነገር ያውን ይወለዳል። የተጠቃ ህፃናቶች አሉ ልጃገረድ ሆነው አንድ ቤት ውስጥ 5 ነው። በጣም ከባድ ነው ማለት ያሳልፍነው ህይወት ይከብዳልና ደግሞ እና ለዚህ እርምጃ ወስዶኛ የሆነ ነገር ላይ ደረጃ ላይ ባለማድረሱ በጣም ነው የሚሰማው። በኢትዮጵያ የሰብአዊ መብት ድርጅቶች ጥምረት ዳይሬክተር የሆኑት አቶ መስዑድ ገበየሁም ባለፉት 3 ዓመታት የሰብአዊ መብት ጥሰት በኢትዮጵያ በአሳሳቢ ደረጃ እየጨመረ መጥቷል ሲሉ ይገልጻሉ። ኢትዮጵያ ውስጥ ያለውን የሰብአዊ መብት ሁኔታ ስናይ በተለይ ከባለፉት 5-6 ዓመታት ከመንግስት ለውጥ በኋላ ብዙ የተሻሻሉ ነገሮች ነበሩ። ያም ሆኖ ከተወሰነ ጊዜ በኋላ በተለይ ከዛሬ 3 ዓመት አካባቢ ጀምሮ በሰሜን የገጠመን ጦርነት ተከትሎ ከዛም በኋላ በቀጠለ ለምሳሌ አሁን በአማራ ክልል ባለው በኦሮሚያ ክልል እንደዚሁ በቤንሻንጉልም በሌሎችም አካባቢዎች በተከታታይነት ማንነት ትኩረት ያደረጉ ወይ ደግሞ የተለያየ መነሻ ደግሞ ሃይማኖታዊ ሊሆን ይችላሉ፣ ፖለቲካዊ ሊሆን ይችላሉ፣ ሌሎች ነገሮች መነሻ ያደረጉ ብዙ አይነት ግጭቶች እየተከሰቱ እነዛ ግጭቶች ደግሞ ሰዎችን በማፈናቀል እነዚህ ነገሮች አጠቃላይ በኢትዮጵያ ውስጥ ያለውን የሰብአዊ መብት ሁኔታ በእውነት ለመናገር ብዙ ችግር ያለበትና በጣም የሚያሳስብ ሁኔታ ላይ እንዳለ ነው የምንረዳው። በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ የሰብአዊ መብት ድርጅቶች በየጊዜው ሪፖርት የሚያወጡ ቢሆንም የተጠያቂነት ስርዓት ባለመስፈኑ ለችግሮቹ መፍትሄ ለመስጠት አስቸጋሪ ነው ሲሉ አቶ መስዑድ ገበየሁ ይናገራሉ። ክትትል በማድረግ የኛ አይነቶቹ ሲቪል ሶሳይቲ የኢትዮጵያ ሰብአዊ መብቶች ኮሚሽንና የመሳሰሉትን የተከታተሉ ሪፖርት ያደርጋሉ። ያም ሆኖ ግን ክትትሎቹና ሪፖርቶቹ መቅረባቸው ሳይሆን ዋናው ቁም ነገሩ ተጠያቂነት ስርዓትን የማምጣት በተለይ ደግሞ በግጭት አውድ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች በጣም ሰፊ ስለሚሆኑ በሂደቱ ውስጥ የተጠያቂነት ጉዳይ በሚፈለገው ደረጃ አለመምጣትን ጨምሮ ችግሮች ስላሉ ግጭቶችን ከስር መሰረቱ መፍትሄ በመስጠት በኩል የተጀመሩ የሀገራዊ ምክክር የሽግግር ፍትህንና ሌሎችም በፖለቲካዊ ሂደቶች መፍትሄ የሚያገኙት ጉዳዮች ላይ ሁሉም ባለድርሻ አካላት ሁሉም በሚችለው የሚናውን ካልተወጣ አሁን ያለው የሰብአዊ መብት አያያዝ ሁኔታ ትንሽ አሳሳቢ ደረጃ ላይ እንዳለ የዜጎችን መብት በማክበርና በማሟላት ረገድ የመንግስት ሚና የላቀ ነው የሚሉት ዳይሬክተሩ የኢትዮጵያ መንግስት ቁርጠኝነት ተቋማትን በመገንባት ረገድ ያለው ሚና የላቀ ቢሆንም በተግባር ህጎችን በማስፈጸም ረገድ ግን ክፍተቱ የጎላ እንደሆነ ይገልጻሉ። በተቋማት በኩል የፍትህ ተቋማት አሉ፣ ኢንዲፔንደንት ሆነው የሚሰሩ ወይም ገለልተኛና ነፃ ሆነው የሚሰሩ የሰብአዊ ተቋማቶች አሉ። የኢትዮጵያ ሰብአዊ መብቶች ኮሚሽንን ጨምሮ እንደኛ አይነቶች ማህበራትን ጨምሮ ብዙ ተቋማት አሉ፣ ይሰራሉ። አሁን ትልቁ ችግሩ ያለው በአሰራር ደረጃ በመሬት ላይ አሰራር ደረጃ ፕራክቲካሊ ህጎችን በማስፈጸም እነዚህን የመብት ጥሰት መነሻ የሆኑ ነገሮችን መፍትሄ በመስጠት በኩል ነው። አሁን ላይ በኢትዮጵያ ሁሉን ያግባባ የሰብአዊ መብት መከበር እንዲኖር ከዚህ ቀደም የተፈጸሙ የመብት ጥሰቶችን መንግስት እውቅና ሰጥቶ ለሰብአዊ መብት ጥሰት ምክንያት የሆኑ ግጭቶችን በንግግር ወደ ሰላም መመለስ ያስፈልጋል ሲሉ ይናገራሉ። በኢትዮጵያ በባለፉት ጊዜያት በተለያየ ምክንያት መነሻ ባላቸው መጠነ ሰፊ የመብት ጥሰቶች መፈጸማቸው ይህንን መንግስት እውቅና ሰጥቶ ለነዚህ ደግሞ ተጠያቂነትን፣ ማካካሻን፣ ዘላቂነት ያለው እርቅና ሰላም ማስፈንን ጨምሮ መሰራት ያስፈልጋል ተብሎ የሽግግር ፍትህ ፖሊሲ ወጥቶ ተቋማዊ ለማድረግ እየተሰራ ያለውና የመንግስት ማሳያዎቹ እነዚህ ናቸው።
የትግራይ ሰላምና ጸጥታ ቢሮ በ3 ጄኔራሎች ላይ የተላለፈው የእግድ ውሳኔን ተቃወመ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ 3 ከፍተኛ የትግራይ ኃይላት አዛዦች ከስራ ማገዳቸውን ተከትሎ መግለጫ ያወጣው የትግራይ ሰላምና ጸጥታ ቢሮ የፕሬዝዳንቱ እርምጃ የተቋማችንን አሰራር ያልተከተለ የተናጠል እርምጃ በመሆኑ ተቀባይነት የለውም ብሎታል። በዶክተር ደብረጽዮን የሚመራው የህወሓት ቡድን በበኩሉ የእግድ እርምጃውን ተቃውሟል። ሚሊዮን ኃይለ ሥላሴ ከመቀለ ዝርዝሩን ልኮልናል። በተለይም ከጦርነቱ በኋላ በህወሓት ውስጥ የተፈጠረው ክፍል እየሰፋና ወደ ሌሎች እየተሻገረ ሲሆን ይህ ክፍፍል ተከትሎ የመጣው የትግራይ ኃይሎች ለአንድ የህወሓት ክንፍ ያዘነበለ ውሳኔ በተለይም ከጦርነቱ በኋላ በህወሓት ውስጥ የተፈጠረው ክፍል እየሰፋና ወደ ሌሎች እየተሻገረ ሲሆን ይህ ክፍፍል ተከትሎ የመጣው የትግራይ ኃይሎች ለአንድ የህወሓት ክንፍ ያዘነበለ ውሳኔና ተግባራዊ እንቅስቃሴ ደግሞ የፕሪቶሪያውን የሰላም ስምምነት ለአደጋ የሚያጋልጥ ሆኗል ሲሉ በርካቶች በመግለጽ ላይ ይገኛሉ። ከትግራይ ኃይሎች አመራሮች ጋር ውዝግብ ላይ ያሉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትላንት 3 ከፍተኛ የትግራይ ኃይሎች አዛዦች ከስራ ማገዳቸው አስታውቀዋል። እነዚህ 3 የትግራይ ኃይሎች አዛዦች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል ምግበይ ኃይልና ሜጀር ጀነራል ማሾ በየነ ናቸው። በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተፈርሞ የስራቸው የግንባር አዛዦቹ የሚያግድ ደብዳቤ እንደሚያመለክተው ህዝባችን ወደማይወጣበት አዘቅት የሚያስገባ እንቅስቃሴ አሁንም አልቆመም የሚል ሲሆን መግባባት እስኪደረስ ድረስ 3ቱ ከፍተኛ የትግራይ ኃይሎች ወታደራዊ አዛዦች ከሰራዊት ግንባር የማዘዝ ኃላፊነታቸው ላልተወሰነ ጊዜ እንደታገዱ ያመለክታል። በተመሳሳይ ትላንት ለመገናኛ ብዙሃን መግለጫ የሰጡት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የመንግስት አቅም ተጠቅመው መንግስት የማፍረስ እንቅስቃሴ ላይ የተጠመዱ ከፍተኛ አዛዦች አሉ ሲሉ ገልጸዋል። ናይ መንግስቲ ኃይሊ ተጠቅምካ መንግስት ከተወረድ ዝግበር መንቀሳቀስ የመንግስት ኃይል ተጠቅመ መንግስት ለማውረድ የሚደረግ ጥረት አደገኛ ብቻ ሳይሆን ህዝባችን ካለበት መከራ ወደ ሌላ የባሰ መከራ የሚከት ስለሆነ ወንጀልም ጭምር ነው። ከዚህ ቶሎ እንውጣ። አንዳንዱ ከፍተኛ ባለስልጣን ሳይቀር ድንገት ግጭት ከተቀሰቀሰና ከቁጥጥር ውጭ ከሆነ አንድ ነገር እናተርፋለን የሚል እንደሚኖር አምናለሁ። ይህ ስህተት ነው። በትግራይ ግጭት የሚጠቀም ትግራዋይ ሊኖር አይችልም። አብናይ ትግራዋይ ግጭት ብዙሆነ ይሁን መንገድ ዝጥቀም ትግራይ ይሁን። ይህ በትግራይ ጊዜያዊ አስተዳደር ፕሬዝዳንት የተላለፈ የ3 ጄኔራሎች እግድ ውሳኔ ከትግራይ ሰላምና ጸጥታ ቢሮ እንዲሁም በዶክተር ደብረጽዮን ከሚመራው የህወሓት ክንፍ ተቃውሞ ገጥሞታል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ 3ቱ ከፍተኛ የትግራይ ኃይሎች አዛዦች ከስራ ማገዳቸው በደብዳቤ ማስታወቃቸው ተከትሎ ዛሬ ጠዋት መግለጫ ያወጣው የትግራይ ሰላምና ጸጥታ ቢሮ የፕሬዝዳንቱ እርምጃ የተቋማችን አሰራር ያልተከተለ ያልሾሙት ማውረድና የተናጠል እርምጃ በመሆኑ ተቀባይነት የለውም ብሎታል። በእንዲህ እንዳለ የትግራይ ኃይሎች ወታደራዊ አዛዦች አንድ የህወሓት ቡድን ወደ ስልጣን ለማምጣት እየሰሩ ነው በማለት በተለያዩ ኃይሎች የሚተቹ ሲሆን ትላንት በጋራ መግለጫ የሰጡት የትግራይ ነጻነት ፓርቲ አረና ትግራይና ባይቶናም ይህንኑ እየተደረገ ነው ያሉት ተግባር አውግዘዋል። የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበ ዞባታት ናብ ወረዳታት ናብ ጣቢያታት በዞኖች በወረዳዎችና ቀበሌዎች ይሄድ አስተዳደር ማፍረስ፣ ማህተም መንጠቅ፣ ከዚያም አልፎ ደግሞ አንዱ ቡድን ወደ ስልጣን ለመመለስ የሚደረግ ፍጹም ስህተት የሆነ አካሄድ አለ። የትግራይ ህዝብ ወደ ስጋትና ጭንቀት የሚከት ከዚያም አልፎ እርስ በርስ ወደ መታኮስ የሚመራም ነው። በትግራይ ከዚህ የሚከፋ ታሪክ ሊኖር አይችልም። ካብዚ ዝሐመቀ ታሪክ ትህሎ ይኽእል። የትግራይ ጊዜያዊ አስተዳደር የትግራይ ኃይሎች ከፍተኛ አዛዦች የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል ምግበይ ኃይልና በሜጀር ጀነራል ማሾ በየነ ላይ ያስተላለፈው እግድ ተከትሎ ትናንት ሌሊት መግለጫ ያሰራጨው በዶክተር ደብረጽዮን የሚመራው የህወሓት ክንፍ በበኩሉ የእግድ እርምጃው የትግራይ ሰራዊት የማፍረስ አሻጥር አካል ሲል ገልጾታል። የ3ቱ ጀነራሎች እግድ ያስተላለፉት አቶ ጌታቸው ረዳን የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት እያለ የጠራው የህወሓቱ ቡድን መግለጫ ከስልጣናቸውና ከኃላፊነታቸው ውጭ የግንባር አዛዦችን ማገዳቸው የሚያወሳ ሲሆን ውሳኔው ደግሞ መሰረት የሌለውና የማይተገበር ነው ብለውታል። ይህ በእንዲህ እንዳለ ዛሬ በአዲግራት ከተማ በነበረው ሁነት በዶክተር ደብረጽዮን በሚመራው የህወሓት ቡድን በኩል ለከተማዋ ከንቲባ ተደርገው ተሽመው የነበሩት አስተዳዳሪ በታጣቂዎች ድጋፍ ጽህፈት ቤታቸው እንዲረከቡ መደረጉ ከተለያዩ ምንጮች አረጋግጠናል። በዚህ ጉዳይ ዙሪያ የህወሓት ይፋዊ የፌስቡክ ገጽ ባሰራጨው መረጃ ደግሞ የአዲግራት ከተማ ከንቲባ ረዳኢ ገብረ እግዚአብሔር መደበኛ አገልግሎት ለመስጠት ኃላፊነታቸው ተረክበዋል ብለዋል።